ሰላም አድማጭና ተመልካቾቻችን በአዲስ አበባ ትራፊክ ማኔጅመንት ባለስልጣን በህዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክቶሬት እየተዘጋጀ የሚቀርብላችሁ ሳምንታዊ የዜና ፕሮግራማችን ነው። በቅድሚያ አርዕስተ ዜና። መስሪያ ቤቱ 2 ክሬኖችን በመግዛት ለአገልግሎት ዝግጁ አደረገ። የለሚ ኩራ ቅርንጫፍ ጽህፈት ቤት ከክፍለ ከተማው ደንብ ማስከበር ጽህፈት ቤት ጋር በመተባበር በኮሪደር መሰረተ ልማት ላይ በተለይም በብስክሌት መንገድ ያሽከረከረችን አሽከርካሪ 100,000 ብር እንድትቀጣ አደረገ። በባለስልጣን መስሪያ ቤቱ የአራተኛ ሩብ ዓመት የድጋፍና ክትትል መርሃ ግብር ተካሄደ። ማጠቃለያ ምዕራፍ እቅድ መነሻነት የ7ኛ ሳምንት የተግባር ክንውን ስራዎች ተገመገሙ። በከተማዋ በሚከናወኑ የትራፊክ ደንብ ማስከበር ስራዎች ዙሪያ ውይይት ተካሄደ። አሁን ወደ ዝርዝሩ። የለሚ ኩራ ቅርንጫፍ ጽህፈት ቤት ከክፍለ ከተማው ደንብ ማስከበር ጽህፈት ቤት ጋር በመተባበር በኮሪደር መሰረተ ልማት ላይ በተለይም በብስክሌት መንገድ ያሽከረከረችን አሽከርካሪ 100,000 ብር እንድትቀጣ አድርጓል። በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የለሚ ኩራ ቅርንጫፍ ጽህፈት ቤት አሽከርካሪዋ በሲኤምሲ መስመር የኮሪደር መሰረተ ልማት የብስክሌት መንገድ ላይ እያሽከረከረች በመሄዷ በደንብ መተላለፍ በገንዘብ ተቀጣለች። ህብረተሰቡ መሰል ጥፋቶችን ሲያገኝ በአቅራቢያው ለሚገኝ ደንብ ማስከበር ጽህፈት ቤትና ለህግ አስፈጻሚ አካላት እንዲጠቁም ጽህፈት ቤቶቹ አሳውቀዋል። የመረጃ ምንጫችን የለሚ ኩራ ትራፊክ ማኔጅመንት ጽህፈት ቤት ነው። በማጠቃለያ ምዕራፍ እቅድ መነሻነት የ7ኛ ሳምንት የተግባር ክንውን ስራዎች ተገመገሙ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በበጀት ዓመቱ ማጠቃለያ ምዕራፍ በልዩ ትኩረት እንዲሰሩ በወረዱ እቅዶች መነሻነት በ7ኛ ሳምንት የተከናወኑ ተግባራት በአቃቂ ቃሊቲ ቅርንጫፍ ጽህፈት ቤት ተገምግመዋል። በዕለቱም በቅድሚያ እንደ ተቋም በፈጣን ምላሽ አምጪ እቅድ ከተያዙት ተግባራት ውስጥ በቁጥጥርና በፓርኪንግ ዘርፍ በተለይም አውቶማቲክ ኢንፎርስመንትና ፓርኪንግ ማኔጅመንት ሲስተምን በስራ ላይ መዋል ከተጀመረ ወዲህ በሁለቱም ዘርፎች የተከናወኑ ጠንካራና ክፍተት የታዩባቸው ተግባራት የየስራ ክፍሎቹ ኃላፊዎች አቶ አያሌው ኢቲሳና አቶ ቢኒያም ጌታቸው የውይይት መነሻ ሰነዶችን በየተራ አቅርበዋል። በመቀጠልም የዕቅድና በጀት ዳይሬክቶሬት ዳይሬክተር አቶ ፍቃዱ ተሬሳ ለ2018 በጀት ዓመት የተቋሙ መደበኛና ካፒታል በጀት መጽደቁንና ለ11ዱም ቅርንጫፍ ጽህፈት ቤቶችና በማዕከል ለየስራ ክፍሎች የበጀት ድልድልን በዝርዝር አቅርበዋል። በሁለቱም ርዕሰ ጉዳዮች ላይ በማዕከል የስራ ክፍል ኃላፊዎችና የቅርንጫፍ ጽህፈት ቤት ስራ አስኪያጆች ሰፊ ውይይት ያደረጉ ሲሆን ውይይቱን የመሩት የተቋሙ ዋና ዳይሬክተር አቶ ክበበው ሚደቅሳ በውይይቱ ማጠቃለያ ላይ እንዳሉት እየተሰሩ ያሉ ስራዎች አበረታች ናቸው። ይሁንና በተወሰነ መልኩ የታዩ ክፍተቶች በቀሪ ቀናት ውስጥ በፍጥነት እንዲፈቱና እልባት እንዲሰጥባቸው ለውይይቱ ተሳታፊዎች አሳስበዋል። አክለውም በቁርጠኝነትና በእንችላለን መንፈስ ከተሰራ ውጤት ማምጣት እንደሚቻል የአቃቂ ቃሊቲ ቅርንጫፍ ጽህፈት ቤት በቢሮ ማደራጀት ያሳየው ተግባር ትልቅ ማሳያ እንደሆነ ጠቅሰው የጽህፈት ቤቱ መሪና ሰራተኞች ያሳዩትን ቁርጠኝነት ሌሎችም የስራ ክፍሎችና ቅርንጫፍ ጽህፈት ቤቶች እንደ ተሞክሮ ሊወስዱት እንደሚገባ አስገንዝበዋል። በከተማዋ በሚከናወኑ የትራፊክ ደንብ ማስከበር ስራዎች ዙሪያ ውይይት ተካሄደ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የበላይ አመራሮችና የስራ ክፍል ኃላፊዎች በከተማዋ በጋራ በሚከናወኑ የትራፊክ ደንብ ማስከበር ስራዎች ዙሪያ ከአዲስ አበባ ፖሊስ ኮሚሽን የስራ ኃላፊዎችና አባላት ጋር በተቋሙ ዋና መስሪያ ቤት ተወያይተዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ዋና ዳይሬክተር አቶ ክበበው ሚደቅሳ በዚህ ወቅት እንዳሉት የከተማዋን መንገድ ትራፊክ እንቅስቃሴ ሰላማዊና ደህንነቱም የተጠበቀ ለማድረግ ከተለያዩ ባለድርሻ አካላት ጋር ተቀናይቶና ተናቦ መስራትን ይጠይቃል። በተለይም ደግሞ ለጋራ ስራው በአዲስ አበባ ፖሊስ ኮሚሽን የትራፊክ ጽህፈት ቤት ሚና የላቀ መሆኑን የገለጹት ዋና ዳይሬክተሩ በጋራ ስራ ላይም የሚያጋጥሙ አንዳንድ ውስንነቶችን ተቀራርቦ በመወያየት መቅረፍና ጥንካሬዎችን ደግሞ ይዞ መቀጠል ተገቢ እንደሆነ አብራርተዋል።
በዕለቱ ለውይይቱ መነሻ የሚሆን ሰነድ ያቀረቡት በባለስልጣን መስሪያ ቤቱ ትራፊክ ቁጥጥርና ኩነት አስተዳደር ዳይሬክቶሬት ዳይሬክተር አቶ አያሌው ቲሳ ሲሆኑ በሰነዱም በቁጥጥር ባለሙያዎችና በትራፊክ ፖሊስ አባላት ጋር በደንብ ማስከበር የጋራ ስራ ላይ ያለውን ውስንነቶችን ጠቅሰዋል። የተጠቀሱትን ውስንነቶች ወጥነት ባለው አሰራር በመተካት የከተማዋን የትራፊክ እንቅስቃሴ ምቹና ሰላማዊ ለማድረግ በቀልጣፋ የመረጃ ልውውጥ በቴክኖሎጂ የተደገፈ አሰራር ከተለ እንደሚገባ አመላክተዋል። እንዲሁም በተቋሙ ኢንፎርሜሽንና ቴክኖሎጂ ዳይሬክቶሬት ባለሙያ አቶ ሙሉጌታ ደግፌ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በአሁኑ ወቅት እየሰራበት ያለውን አውቶማቲክ ኢንፎርስመንት ፓርኪንግ ማኔጅመንት ሲስተምን ገለጻ አድርገዋል። በመጨረሻም በቀረቡት ሁለት ሰነዶች የየተቋማቱ የስራ ኃላፊዎችና ባለሙያዎች ሀሳብ አስተያየትና ጥያቄዎችን በማንሳትና ሰፊ ውይይት በማድረግ የከተማውን የትራፊክ ፍሰትና ደህንነት የተሻለ ደረጃ ላይ ለማድረስ በጋራ እንደሚሰሩም አስታውቀዋል። በባለስልጣን መስሪያ ቤቱ የአራተኛ ሩብ ዓመት የድጋፍና ክትትል መርሃ ግብር ተካሄደ። በአዲስ አበባ ከተማ አስተዳደር ከፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የመጡ ባለሙያዎች መደበኛውን የ2017 አራተኛ ሩብ ዓመት ክትትልና ድጋፍ ለአዲስ አበባ ትራፊክ ማኔጅመንት ባለስልጣን አድርገዋል። የባለስልጣን መስሪያ ቤቱ አመራሮች በተገኙበት በተካሄደው የክትትልና ድጋፍ መርሃ ግብር መጀመሪያ ላይ የተቋሙ ዋና ዳይሬክተር አቶ ክበበው ሚደቅሳ እንዳሉት በበጀት ዓመቱ ከመቼውም ጊዜ በላይ የትኩረት አቅጣጫዎችን በመለየት ውጤታማ ስራ የተሰራበትና አገልግሎቶቹም በቴክኖሎጂ ተደግፈው የተሰጡበት ነው። በመሆኑም በበጀት ዓመቱ ባከናወናቸው ተግባራት የከተማዋ ፐብሊክ ሰርቪስና ሰው ሀብት ቢሮ መደበኛ የክትትልና ድጋፍ መርሃ ግብር ማካሄዱ ጥንካሬያችንና ጉድለታችንን ለይተን በምዘና ወቅት የተሻለ ውጤት ለማስመዝገብ ይረዳናል ብለዋል። በመቀጠልም ለክትትልና ድጋፍ የመጡ ባለሙያዎች በዋና ትኩረት አቅጣጫዎች መነሻነት የሚታዩ ዝርዝር ነጥቦችን የሚያመላክቱ ቼክሊስት በመያዝ በባለስልጣን መስሪያ ቤቱ በበጀት ዓመቱ የተከናወኑ በእቅድ አፈጻጸም፣ በአገልግሎት አሰጣጥ፣ በመማርና አቅም ማጎልበት፣ በክትትልና ድጋፍና በሌሎችም ነጥቦች ዙሪያ የተከናወኑ ተግባራት በመረጃ ተደግፈው እንዲቀርቡ አድርገዋል። በዚህም መሰረት በባለስልጣን መስሪያ ቤቱ በሁሉም ዳይሬክቶሬቶች ውስጥ የተከናወኑ ተግባራት በሀርድና በሶፍት ኮፒ በመረጃነት የቀረቡ ሲሆን በቀረቡት ሰነዶች ላይም ያሉትን ጥንካሬዎች ቀጣይነት እንዲኖራቸው፣ ክፍተቶችም እንዲሟሉ ግብረ መልሶች ተሰጥተዋል። በዚህ ወቅትም ተቋሙ በቴክኖሎጂና በማህበራዊ ሚዲያ የተቋሙን ገጽታ ለመገንባት እየተደረገ ያለው ጥረት አበረታች እንደሆነ ጠቅሰው በተለይም በቴክኖሎጂ ዙሪያ እየተከናወኑ ያሉት ተግባራት ለሌላ ተቋማትም እንደተሞክሮ መስፋት እንደሚገባው ባለስልጣን መስሪያ ቤቱ 2 ክሬኖችን በመግዛት ለአገልግሎት ዝግጁ አደረገ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን 2 የተሽከርካሪ ማንሻ ክሬኖችን ለአገልግሎት ዝግጁ አድርጓል። ባለስልጣን መስሪያ ቤቱ የመንገድ ደህንነትን ለማረጋገጥና ፍሰቱን ሰላማዊ ለማድረግ በርካታ ተግባራትን እያከናወነ ይገኛል። በመሆኑም ክሬኖቹ በብልሽትና በአደጋ ምክንያት በዋና መንገዶች የሚቆሙና ፍሰትን የሚያስተጓጉሉ ተሽከርካሪዎችን በፍጥነት በማንሳት አገልግሎት እንደሚሰጡም ታውቋል። በተለይም በትራፊክ አደጋ ወቅት ተሽከርካሪዎችን በፍጥነት በማንሳት የተጎዱ ወገኖችን ለማዳን ለሚደረገው ጥረት ትልቅ እገዛ እንዳለውና ለረጅም ጊዜ በዋና የተሽከርካሪ መንገዶች ላይ የቆሙ ተሽከርካሪዎችንም በማንሳት ፍሰትን ማስተካከል እንደሚያስችል ተጠቁሟል። አድማጭና ተመልካቾቻችን ለዛሬ ያዘጋጀናቸው ዜናዎች ይህን ይመስሉ ነበር። ሳምንት በተመሳሳይ ዝግጅት እስክንገናኝ ሰላሙን ሁሉ ለእናንተ